አይ ሌላ አዲስ አበባ ላይ ትልቅ ህንፃ 12 ፎቅ ዲዛይን ጨርሻለሁ። የሚገነባልኝም ባለሀብት ራሱ ጨርሻለሁ። ባለሀብቱ በጣም የሚታወቅ ኢትዮጵያ ውስጥ ባለሀብት ነው። ስሜ እንዳይጠቀስ ብሏል። ቦታ ብቻ ነው ልንገዛ በ40 ሚሊዮን ምናምን አሁን ፕሮሰስ ላይ ነን ያለ ነው። እሱ ሲገዛ የስምንቱ ፎቅ የገቢ ምንጭ ነው የሚሆናቸው ለንጽጽር ዳዮች፣ ለኡስታዞች፣ ክፍለ ሀገር ላሉት፣ ለንጽጽር ላይ ለሚሰሩ ሰዎች፣ ለሰለምቴዎች፣ ለሁሉም የገቢ ምንጭ ማንንም ሳያስቸግሩ እንዲኖሩ ማለት ነው። 4 ፎቅ ብቻ ነው ለኮምፓራቲቭ ሪሊጅን ትምህርት ቤት የሚሆነው እና ቢሮ ምናምን አድርገው መጠቀም ይችላሉ። ከዛ በኋላ ብናልፍ ምን አይቆጨኝም ብሞት። በቃ ለትውልዱ ማለት ነው። ሁሌ ልመና ኡስታዝ በጣም ነው የሚያስጠላው ራሱ ማለት ነው። አንገታችንን እየደፋን ነው የምንመጣው። ብራምጡ ብራምጡ ብራምጡ። ይሄ ሰው እኮ ይሰለቸዋል። አንድ ቀን ይቆማል። ደግሞ ኢኮኖሚካሊ እየተመታ ነው በአለም ላይ። አውሮፓ ላይ ኢኮኖሚ እየተመታ ነው። አሜሪካ ኢኮኖሚ እየተመታ ነው። በጣም ሪፍሌክሽን አለ። እስከ መቼ ድረስ ነው ሰው የሚያስቸግረው ሰው ማለት ነው? የራሳቸው የገቢ ምንጭ አድርገው ራሳቸውን እያስተዳደሩ ለትውልዱ መቀጠል አለባቸው ማለት ነው። ከዛ በላይ ያለ ልፋት 40 ሺህ ምናምን እየተከፈላቸው ንጽጽር ላይ ያሉ ሰዎች ስራዬ ብለው ኑሯቸው ከፈለጉ ትዳር ይመስርቱበት፣ ምንም ያርጉ፣ በቃ ላይፋቸው ነው በቃ የነሱ ማለት ነው። እንደዛ ነው። ሚሽነሪዎች እኮ ሙሉ እንትናቸውን እየሰጡ ነው እንትን የሚሉት። እኛ ደግሞ እነዚህ ሰዎች አሁን መጀመሪያ ብር ብለው መጥተው አይደለም የመጡት ንጽጽር ላይ ያሉ ልጆች። ስለዚህ ምንድነው ገንዘብ ብለው እስካልመጡ ድረስ ንጽጽሩን እንካደማለን ብለው ሲመጡ ደግሞ በቃ ሙሉ ጊዜያችሁን ስጡት እስቲ እናንተ ብለን እኛ የራሳችን ስራም ስላለን የራሳችን ኑሮ ስላለን ከሀገር ውጭም ነው ደግሞ የምንኖረው እኛ ገብቷል ማለት እንደዚህ እንትና ኢትዮጵያ ውስጥ አገር ኢትዮጵያ ውስጥ ያሉ መሬት ላይ ያሉት እነሱ ናቸው። ለነሱ የሚሆን የገቢ ምንጭ አድርገንላቸው ኢንሻአላህ ከዛ በኋላ ሰው አያስቸግሩም። ሁሉ ፈንድሬዚንግ ወራይ መዋጮ ምናምን ውይ እንዴት ስልችት የሚል ነገር መሰለ ኡስታዝ አያስፈልግም ማለት ነው። እና እንደዛ ነው። የቦታ እያጠያየቅን ነው ያለው ነገር ምንድነው? በቦታ ያሰብነው እስከ በ500 ካሬ ሜትር ነው ያሰብነው አዲስ አበባ ላይ እስከ 40 ሚሊዮን እንትያል ማለት አንድ ሰው 10 ሺህ ብር ቢያዋጣ 4000 ሰዎች በቂ ናቸው። እኔ ደግሞ በአለም ላይ ያለኝ ተከታይ 4000 ሰው ብቻ አይደለም። በጣም ሹሮኝ ነው የምነግርህ። በትንሹ ከ20 ሺህ ሰው በላይ ተከታይ ያለኝ በራሴ ግሩፕ ላይ ማለት ነው። ስለዚህ ያንዳንዱ ሰው ሰደቀቱል ጃሪያ አድርጎ 10 ሺህ ብር ቢያዋጣ 10 ሲባዛ በ40 ሺህ ማለት ነው በ4 ሺህ በቃ እንትን ይላል ማለት ይዘጋል ማለት ነው። ቦታውን ከገዛ ማለት ነው። እሱ አሁን እንትን ሁለተኛ ፕላን ቢ ነው። ያው የሰለምቴዎቹ ቦታው እንዳልኩ አሁን አልጋ ምናምን ነገር እንትን እያልን ነው። አልጋ ፊክስ ስናደርግ የገቢ ምንጭ ራሳቸው ወይ ዳቦ ቤት ወይም ደግሞ የህትመት ቤት ራሳቸው አድርገው ከሰው ሳያሸግሩ ሰለምቴዎቹ ራሳቸውን ሲችሉ ቀጣይ ፕሮጀክታችን ይሄ ነው። ዲዛይን ምናምን አሰርተናል። ኢንሻአላህ እንትን ካለ ነው አላህ ያስጨርሰው። ከሆነም ሆነም ነው ካልሆነም ደግሞ እና ኢምራን ያሰሩታል። እኔ እንኳን ካልቻልኩኝ እናንተ ከጀመራችሁ እኔ በጣም ቢዚ የሆንኩኝ ከመጣው እና ኢምራን አሉ እና ኢምራን ይጨርሱታል ማለት ነው። በእነ ኢምራን ነው ኢንሻአላህ ቢኢዝኒላህ እናንተ ኢንሻአላህ ተዓላ ጀምራችሁ ጨርሱታላችሁ ቢኢዝኒላህ። እና ኢምራን ደግሞ ሌላ ነው ኢንሻአላህ ሌላ ቀጣይ ሊቭል ነው እነሱ ዩኒቨርሲቲ ይስሩ እነሱ ዩኒቨርሲቲ ይስሩ እስላሚክ ዩኒቨርሲቲ ይስሩ። ከዛ በኋላ የአቂዳ የፊቂ የነህው ምንድነው በላጋ ሉጋ ሶርፍ ምናምን ሙቃረና ምናምን ብለው በደንብ እንትን አድርገው ራሳቸው እያስተማሩ ራሳቸው ማኔጅ እያደረጉ ወደፊት መስራት ነው። እንደዛ ወደፊት እንትን ማለት ስለ ክርስትና እርሶ መጥቶ ያስተምራል የዚያን የግዴታ ነው። እኔ ደግሞ ስለ እንትን ነው የማስተምረው ኡሱል አልፊቅህ አስተምራለሁ ኢንሻአላህ። ምክንያቱም የኔ ዲግሪ በእንትን ነበር በሸሪዓ ነበር። በነገራችን ላይ ዲግሪ ወሰድኩት ኩሊየተ ሸሪዓ ነበር የተማርኩት። ከዚያ በኋላ ማስተርስ ላይ መጥቼ ቀየስኩት ሙሉ በሙሉ ማለት ነው። ወደ ንጽጽሩ ላይ ያመጣሁት ማስተርስ ላይ አልአዲያ ወልመዛሂብ አልፊቅህያ ነው ኮምፓራቲቭ ሪሊጅን የሚባለው እንጂ መጀመሪያ ላይ አቂዳ ላይ እንትን ላይ ነበር ፍቂህ ላይ ነበርኩኝ። እና ወላሂ እንዳሉት ኮሌጆች ኢንሻአላሁ ተዓላ ለነሱ ተትቶ የፊቂ መሳላዎች በጣም ይከብዱኛል። እኔ አልዳፈርም። እኔ ኖርማል ማለት እኔ ፈትዋ ስሰጥ አንድ ሰው ያየሰው አለ ከስር ፈትዋ ስሰጥ ፈትዋ በጣም ነው ማለት በጣም ነው የምፈራው። ናም እሱን ነው የምልህ። ግን እንትን ላይ ግን ስፔሻላይዝ አድርጋል ማሻአላህ። አሁን አንተ መስራት ያለብህ እሱ ላይ ነው። ቀደር ላይ በለው 2 ቀን አዳመጥኩ ማሻአላህ ማሻአላህ። መጽሐፌን አይተዋል አይደለ? የኔ ማዳንና መዳን በእስላም ምዕራፍ 4 ላይ ናም በእኔ አሁን የወሰድኩት ኮርስ ኦንላይን ነው የወሰድኩት። አሁን ፕሬዴስቲኔሽን ዲተርሚኒዝም የሚባለው ቀደር ሸርዒና
ቀደር ምንድነው ከዊን የሚባለውን ኮዛል ዲተርሚኒዝም እና ቴዎሎጂካል ዲተርሚኒዝም ብዬ የፕሮቴስታንቶች ጋር ነው የወሰድኩት ኮርሱን። አያውቁኝም እነሱ። ወስጃለሁ ራሱ የዲተርሚኒዝም ትምህርትና የፍሪዊል ትምህርት እነሱ ጋር ነው የወሰድኩት ኦንላይን። ከሰለምኩ በኋላ እኮ ነው የምነግርህ። የሶርቴዎሎጂ የሚባለውን ትምህርት እነሱ ጋር ወስጃለሁ። ክራይስቶሎጂ ወስጃለሁ። ትራይዶሎጂ ወስጃለሁ። የስላሴ ትምህርት። አሁን ስለ ስላሴ የእነሱን ቴዎሎጂያቸውን በስነ ስርዓት ነው የወሰድኩት። ፔፐሩን ላለኝ ሰርቲፊኬት ግን አያውቁኝም። ራሱ ኦንላይን ስለሆነ እዛ ነው የተማርኩት ማለት ነው። እና አሁን ከእስልምና ጋር እያነጻጸርኩኝ ምናምን ነገር ነው ሞራው በጣም እንትን ለማለት የፈለግኩት። ግን ያንተ ግን በጣም ዲቴይል ሄደበታል። ያዘው እስኪ በደንብ